ሰላም ሰላም ውድ ማይሰራውያን እንዴት ቆያችሁልን? በዛሬው ዕለት ክለባችን የሚመለከቱ አሁኑ አዳዲስ መረጃዎች ይዘን መጥተናል። አብራችሁን ቆዩ ውድ ቤተሰቦች። እንደተለመደው ለቻናላችን አዲስ ከሆናችሁ በቅድሚያ ቻናላችንን ሰብስክራይብ ማድረግ አትርሱ። አሁን ሁለቱ መረጃዎች አለፍን። አብራችሁን ቆዩ። ፋብሪዚዮ ሮማኖ ባለፉት ቀናት ከክለባችን ጋር ስሙ የተነሳ ስላለው ስለ አንድሬ ሳንቶስ አዲስ መረጃን አመጣ። አንድሬ ሳንቶስ ለዩናይትድ አንዱ አማራጭ ነው። በእርግጥ እሱ ፍጹም የተለየ ያጨዋወት ባህሪ ያለው ተጫዋች ነው። ዩናይትድ በአማካዮች ዝውውር ላይ ተጠምዶ እንደሚገኝ እንዳስረቱ። ስለዚህ የኤደርሰን የሕክምና ምርመራ ውጤትን መጠበቅ አለብንም ብሏል። ለአንድሬ ሳንቶስ ከተጫዋች ወኪሎች ጋር ግንኙነት ተደርጓል። ይህ ደግሞ የመጀመሪያ ግንኙነታቸው አይደለም። ምክንያቱም ነገሩ ከረጅም ጊዜ በፊት በየካቲት እና በመጋቢት ወር የተጀመረም ነው ብሏል። ስለዚህ በዩናይትድ እና በአንድሬ ሳንቶስ መካከል ጥሩ ግንኙነትም አለ ብሏል። እሱ ቀደም ሲል በቼልሲ የነበረና በኋላ የዩናይትድ አመራር የተቀላቀለው ክሪስቶፈር ቪቬል በጣም በደንብ የሚያውቀው ስምም ነው ብሏል። ስለዚህ በእርግጠኝነት በዝርዝር ውስጥ ካሉ ስሞችም አንዱ ነው ብሏል። በአሁኑ ሰዓት ከቼልሲ ከዩናይትድ ጋር ምንም አይነት ግንኙነት አልጀመረም። ነገርም በዩናይትድ ዝርዝር ውስጥ ካሉ ስሞች አንዱ እሱም ነው ብሏል። ቼልሲ ጥሩ ጥያቄ ካቀረበላቸው አንድሬ ሳንቶስ እንዲለቅ ለመፍቀር ተዘጋጅቷል። አንድሬ ሳንቶስን ለመሸጥ ግን አይቸኩሉም። ስለዚህ ተጫዋቹ በቼልሲ ቢቆይም ደስተኛ ናቸው። ምክንያቱም እሱ ተሰጥኦ ያለውና ሊያድግ የሚችል ተጫዋች ነው። ነገር ግን ትልቅ ጥያቄ ከቀረበ ማለቴ ከ20 እና ከ30 ሚሊዮን ፓውንድ በላይ ከበለጠ ምናልባትም ሊሸጥ ይችላልም ብሎ ያን ቼልሲ መልቀቁን ሊያስብ ይችላል። ስለዚህ አንድሬ ሳንቶስ በሚቀጥሉት ሳምንታት በእርግጠኝነት ሊከታተሉት የሚገባ ተጫዋች ሊሆን ይችላልም ብሏል። ፋብሪዚዮ ሮማኖ ስለ ካርሎስ ባሌባም ጠይቆ እንዲህ ሲል ይመልሳል። ካርሎስ ባሌባ ማንቸስተር ዩናይትድን መቀላቀል ይፈልጋል። በዚህ መሰረት ባሌባ ከአንድ ዓመት በፊት ከዩናይትድ ጋር በግል ጥቅማ ጥቅሞች ላይ ተስማምቶ ነበር። ከአንድ ዓመት በፊት ቡድኑ የአውሮፓ ውድድር ባይኖረውም እንኳን ዩናይትድ ለመሄድ ዝግጁ ነበር። ስለዚህ አሁን ወደ ዩናይትድ ለመሄድ ምን ያህል እንደሚፈልግ አስቡት። ነገር ግን በአሁኑ ሰዓት ባሌባና ወኪሎቹ ከዩናይትድ አዲስ መልእክት ገና አልደረሳችሁም ብሎም ዩናይትድ የተጫዋቹን ፍላጎት ያውቃል። እሱ ማንቸስተርን ለመቀላቀል እጅግ በጣም ፍላጎት አለው። ነገር ግን በአሁኑ ወቅት ዩናይትድ በድጋሚ ጥያቄ ያቀርባል የሚለው ነገር እስካሁን ምንም የሚታወቅ ነገርም የለም ብሏል። በመቀጠልም ፋብሪዚዮ ሮማኖ ማንቸስተር ለኦሬንጅ ቹዋሚኒ ቅርብ ለሆኑ አካላት እሱ ክለቡ ሊቀላቀል የሚችለው በተለየ ዝቅ ባለ ደሞዝ ብቻ እንደሆነ ቀድሞውን ግልጽ አድርጓልም ብሎም እንዲሁም ዩናይትድ ስምምነቱን ለመደራደር ከሪያል ማድሪድ ጋር እስካሁን ምንም አይነት አረንጓዴ መብራት አላገኙም ሲል ተናግረዋል። ፋብሪዚዮ ሮማኖ ስለ ክሬንሲዮ ሰመርቪል እና ዩናይትድ የቅርብ ጊዜ መረጃንም አጋርቷል። ባለፉት 48 ሰዓታት ውስጥ ማንቸስተር ዩናይትድ ክሬንሲዮ ሰመርቪል ለማስፈረም በላቀ ድርድር ላይ ስለመሆኑ ወይም ድርድር ስለመጀመሩ የወጡ ዘገባዎች ነበሩ። ሰዎች ሆይ የኔ መረት የሚከተሉ ዩናይትድ ትኩረት በአማካዮች ላይ ነው ብሎ ዩናይትድ አማካዮችን ማስፈር ይፈላል። በአማካይ መስመር ላይ አንድ ነገርን ማድረግ ይፈልጋሉ። ስለ ሰመርቪል ያላቸው እይታ ተጫዋቹን ያደንቁታል። በትኩረትም ውስጥም ያለ ተጫዋች ነው ብሎ ከሁለት ሳምንት በፊት ነግራቸዋለሁ። በትኩረት ውስጥ ያለ ተጫዋች ነው። ያ ብቻ ነው። በአሁኑ ሰዓት ከክለብ ወደ ክለብ ወይም ከተጫዋች ወኪሎች ጋር ድርድር አልተጀመረም ተብሎም ተነግሮኛል። ያ በኋላ ላይ የሚከሰት ከሆነ አሳውቃቸው። ነገር ግን ዩናይትድ አሁን ለክሬንሲዮ ሰመርቪል ንቁ ድርድር ላይ አይደለምም ብሏል። እሱ በትኩረት የሚከታተሉ ተጫዋች ነገር ግን ከራሽፎርድ ጋር ምን እንደሚከሰት መረዳት ይፈልጋል። ምክንያቱም እስከዛሬ ድረስ ራሽፎርድ በዩናይትድ ይገኛል። ራሽፎርድ የማይለቅ ከሆነም ደግሞ የክሬንሲዮ ሰመርቪል ሁኔታ የበለጠ የተወሳሰበ ሊሆን ይችላል። እንግዲህ የታሪኩ ደረጃ ሁኔታን ይመስላል ሲል ፋብሪዚዮ ሮማኖ ንግግሩን አብቅቷል። የዘ አትሌቲክሱ ዘጋቢ አንድ ሚተን ስለ አንድሬ ሳንቶስ እንዲህ ሲል ይናገራል። እሱ ፍጹም ተጫዋች ሊሆን ይችላል፣ ነገር ግን የፕሪሚየር ሊግ ልምድ ያለው እጅግ አስደናቂ ነው። የእግር ኳስ አእምሮ እንዳለው የሚሰማ ስሜት ላይ ሊሰማኛም። የብራዚል ቀጣዩ 6 ቁጥር የተከላካይ አማካይ ይሆናል። እሱ አሁን ላይ ብቅ እያለ ያለ ተሰጥኦ ነው እንጂ ገና ሙሉ በሙሉ የተረጋጋ ተጫዋች የለም፣ የደረሰና የታወቀ ተጫዋች የለም። ነገር ዩናይትድ ወደፊት መልሰው ሊሸጧቸው የሚችሏቸውን ተጫዋች ማስፈረም ያስፈልጓል። ስለዚህም ስለ አንድሬ ሳንቶስ እየሰማሁት ባለው ነገር አልተገረምኩምም ብለዋል። ላውሪው ትዌል ባወጣው ዘገባ መሰረት ማንቸስተር ዩናይትድ ምናልባትም ቀጣዩን ጉልህና ትልቅ ዝውውር ማድረግ ይፈልጉ ይመስለኛልም ብሏል። የቡድኑ ማሟያ ወይም አብሮት ሊገነቡት የሚችሉ ተጫዋች ከማስፈረም ይልቅ በቀጥታ ገብቶ በቋሚነት መጫወት የሚችል ተጫዋች ፍለጋ ላይ ምቾት የሚሰማቸውም ይመስለኛል ሲል ተናግሯል። ላውሪው ትዌል በመቀጠልም አሁን ላይ ኦሬንጅ ቹዋሜኒ ማግኘት ዩናይትድ ቀዳሚው ኢላማም ነው ብለዋል። ማንቸስተር ዩናይትድ ከሞርጋን ሮጀርስ፣ ኢሊማን ንዴ ከሌሉ ማቲያስ ፈርናንዴዝ ፓዶ ይልቅ አሁን ላይ ክሬንሲዮ ሰመርቪልን ዋነኛ ቅድሚያ የሚሰጠው ኢላማ እያደረጉት እንደሆነ ተዘግቧል። የፕሪሚየር ሊግ ልምድ ያለው መሆኑና ዝቅተኛ ዋጋው ዋነኛ ምክንያት ሲሆን ዩናይትድ ተጫዋቹን ለማስፈረም በሚደረግ ማንኛውም እቅድ ውስጥ ከቼልሲ እና ከሊቨርፑል የተሻለ እድል እንዳለው ይታመናል ሲል ቲም ቶልክ ዘግቦታል።
ማንቸስተር ዩናይትድ በዓለም ዋንጫ ላይ ደምቆ በወጣው ታዳጊ ጊልቤርቶ ሞራ ላይ ያለውን ፍላጎት ቀጠለ ተባለ። ነገር ግን ለታዳጊ በሚደረግ የዋጋ ማውጣት ላይ አሁንም ዩናይትድ ትልቅ ስጋት አለበትም ተብሏል። ሜክሲኮ ኮከብ አሁን ላይ ከ40 ሚሊዮን ዩሮ በላይ ሊያስወጣም ይችላልም ተብለዋል። አንድሪያ ፔርሎ ስለ ክለባችን አዲሱ ፈራሚ ስለ ኤደርሰን እንዲህ ሲል ይናገራል። እሱ ለፕሪሚየር ሊግ ጥሩ ተጫዋች ይመስለኛል። እሱ ተንቀሳቃሽ ሯጭ፣ ዳይናሚክ ራነርና ጠንካራ ነው። እዚያ እንግሊዝ ላይ በጣም ጥሩ ሁኔታ ሊላመድ የሚችል ተጫዋች ይመስለኛል ሲል ተናግረዋል። የማንቸስተር ኢቭኒንግ ኒውስ ዘጋቢ ታይሮን ማርሻል ማንቸስተር ዩናይትድ ከበርካታ ተጫዋቾች ጋር ስሙ ለምን እንደተያዘ ተጠይቆ እንዲህ ሲል ይመልሳል። ዩናይትድ በዚህ ክረምት ከበርካታ አማካዮች ጋር ስሙ እየተያዘ ነው። ሁሉንም እንደማያስፈርም ደግሞ መናገር ያስፈልጋል። ኤሊዮት አንደርሰን፣ አዳም ዋርተን፣ ካርሎስ ባሌባ እና ሳንድሮ ቶናሊ ሁሉም በውድድር ዘመን ወቅት በእጩ ዝርዝር ውስጥ ቀዳሚዎቹ ነበሩ። ማንቸስተር ሲቲ ባለ 9 አሃዝ የ100 ሚሊዮን ፓውንድ ጥያቄ ካቀረበ በኋላ ዩናይትድ አንደርሰን የማስፈረም ፉክክሩ ሲያቆም ወደ ማቲያስ ፈርናንዴዝ ፊቱን ማዙሮ ነበር። እሱ ግን ከዚያ በኋላ ቶተንሃም ተቀላቅሏል። አሁን አሌክስ ስኮት ግንባር ቀደም የአማካይ መስመር ኢላማ ነው። ነገርም በፌሊክስን የሚቻለ የጀርባ ታሪኮች ፈተሹ የተደረጉ ሲሆን ዩናይትድ አሁንም ኦሬንጅ ቹዋሜኒ ማግኘት ይፈልጋልም ብሎ አሁን ላይ ዩናይትድ በትኩረት ውስጥ ያሉ ረጅም የኢላማ ዝርዝሮች እንዳለው እንዲሰማ ያደረገው ምክንያት በተጫዋች መልመላ ላይ በዳታ መረጃ ላይ የተመሰረተ አሰራር በመከተሉም ነው ብለዋል። የማንቸስተር ዩናይትድ ተጫዋቾች ሐሙስ ዕለት ወደ ካሪንግተን የልምምድ ማዕከል ይመለሳሉ። አሰልጣኝ ማይክል ካሪክ እንደ ክለብ ዋና አሰልጣኝነቱ የመጀመሪያው የቅድመ ውድድር ዝግጅት ለመጀመር ስብስቡን ይቀበላልም ተብሏል። በሚቀጥለው ሐሙስ ወደ ካሪንግተን ይመለሳሉ ተብሎ የሚጠበቁ ተጫዋቾች እነኚህ ናቸው። ግብ ጠባቂዎች ቶም ሂተን፣ ዳርሞት ሚኪ፣ ራዲክ ቪቴክ እና ኤሊያን ሃሪሰን ሲሆን ተከላካዮች ደግሞ ጂዳን ካማሳን፣ ሀቢብ ኦጉኒዬ፣ ሃሪ ማጓየር፣ ሌኒዮሮ፣ ታይለር ፍሬንዲክሰን፣ አይደን ሄቨን፣ ሉክሾ፣ ሃሪ አማስ እና ዲያጎ ሊዮን ናቸው። አማካዮች ላይ ዳንጎል፣ ሴኮ ኮኔ፣ ጃኮብ ጄቫኒ፣ ጃክ ፍሌቸር፣ ቶቢ ኮሌር እና ሜሰን ማውንት ሲሆን በአጥቂ መስመር ላይ ብሪያን ምቤሞ፣ ሻሊሲ፣ ጆሹዋ ዚርክዚ፣ ጂዶ ኦቢ፣ ጄጄ ጋብሪኤል፣ ኢታን ዊትሊ እና ቤንጃሚን ሴስኮ እንደሆኑ ታይረል ማርሻል በማንቸስተር ኢቭኒንግ ኒውስ ላይ ዘግቦታል። ፖል ስኮልስ ስለ ማንቸስተር ዩናይትድ የማይክል የዝውውር ውዝግብ ቹዋሜኒ፣ አክሲዮት እና አንድሬ ሳንቶስ አስተያየት ሰጠ። ዩናይትዶች በዝውውር ላይ ምንድን ነው እያደረጉ ያሉት ይጠይቃል። ከበስተጀርባ የሚሰራ አንድ ነገር መኖር አይቀሬ ነው። ነገር ግን የሚጫወት የአውሮፓ ሻምፒዮንስ ሊግ አለባቸው። በጣም በአጭር ጊዜ ውስጥ አንዳንድ ዝውውሮችን ማከናወን መጀመር አለባቸውም ብሏል። ምናልባትም 3 የአማካይ ክፍል ተጫዋቾችን ያስፈልጓቸዋል ሲል ተናግረዋል። ፓትሪስ ኤቭራ ዩናይትድ በአንድሬ ሳንቶስ ላይ አሳይቶታል ስለተባለው ፍላጎት ምላሽ ሰጠ። ማንቸስተር ሲቲ ሮድሪ ያለው፣ አርሰናል ዲክላሬስ አለው፣ ቼልሲ ሞይስ ካይሴዶ፣ ሊቨርፑል ዶሚኒክ ሶቦስላይ እና ቶተንሃም ደግሞ ሳንድሮ ቶናሊ አሏቸው። ማንቸስተር የቼልሲውን ተጠባባቂ አንድሬ ሳንቶስን ለማስፈረም እየሞከረ የሆኑበት ምንም አይነት ምክንያት የለም ብሏል። ማንቸስተር መቼ ነው ስለኛ አእምሯዊ ጤንነት ማሰብ የሚጀምረውም ሲል ተናግሯል። ይህንን ክለብ እየተመለከትን በወጥነት ፈገግ ካለም ወደ 10 ዓመት ገደማ ሊሆን ነው። እነሱ ግን አሁንም እኛ የሚፈትኑበት አዲስ መንገድ ላይ ይገኛሉ ሲል ፓትሪስ ኤቭራ ትችቱን አቅርቧል። ሪዮ ፈርዲናንድ፣ አማድ ዲያሎ፣ ሊሳንድሮ ማርቲኔዝ እና ማዝሬ ለሀገሮቻቸው ለምን የተሻሉ መስለው እንደሚታዩ አስተያየት ሰጠ። የኮትዲቫርን አማድ፣ የአርጀንቲናው ሊሳንድሮ ማርቲኔዝ፣ የሞሮኮን ኑሴር ማዝሬን ስሪት ብቃት እንዴት አድርገን ነው በማንቸስተር ውስጥ የምናገኘው ሲል ይጠይቃል። እነዚህ ሰዎች ለብሔራዊ ቡድናችን ድንቅ ናቸውም ብሏል። ነገር ግን ወደ ክለብ እግር ኳስ ሲመለሱ በብቃታቸው ላይ የሚታይ መውረድ ብዙ ጊዜ ይታያልም ብሏል። እውነተኛ ጥያቄው ይህ ነውም ብሏል። የታክቲክ አወቃቀር ነው የተሰጣቸው ሚና ከቡድን አጋሮቻቸው ጋር ያላቸው መግባባት ነው ሲል ይጠይቃል። ወይስ አሰልጣኝ የሚሰጣቸው በራስ መተማመን ነው? ወይስ በቀላሉ ብሔራዊ ቡድኖቻቸው የእነሱን ጥንካሬ በተሻለ ሁኔታ የሚያሟሉ አሰራሮችን ስለሚጠቀሙ ነው ብሎ ይጠይቃል። ምክንያቱም ማይክል ካሪክ የእነዚያን ሶስት ኢንተርናሽናል ብቃት በወጥነት ማውጣት ማንቃት ከቻለ ዩናይትድ ሰዎች እንደሚያስቡት ብዙ አዳዲስ ዝውውሮች ላያስፈልጉ ሲሉ ሪዮ ፈርዲናንድ ተናግረዋል። ሉዊስ ሳሃ ማንቸስተር ለአማካይ ክፍሉ መልሶ ግንባታ የፕሪሚየር ሊግ ልምድ ያለው አማካይ እንዲያስፈርም ጠየቀ። ስለ ማኑ ኮኔ በጠየቀም ጊዜ የቡድኑ ጉማሬ ስምን በሀሳብነትም አቅርበዋል። ማኑ ኮኔ ከግምፅ አስገባዋል። ነገርም እውነቱን ለመናገር ትንሽ ተጨማሪ ልምድ ያለው ሰው ማግኘትን እመርጣለሁ ብሏል። እሱ ብዙ ተሰጥኦና ጥራት አለው። ጥሩ ዝውውር አይሆንም ማለት ያለው ነገርም እንደ ካዜሚሮ ባጮች የተተወ ትልቅ ክፍተት ስላለ ብቻ ነው። በልምዱና በማይክል ካሪክ ስር ሲጫወት ራሱን በሚያቆሙበትና ሚናውን በሚረዳበት የአመራር ብቃቱ ላይ በመስረት ያሱን ለመተካት የመጡ ሰው ባለፈው ዓመት የወደድነውን ነገር መላመድ ይኖርበታል ብሏል። እንዲሁም የበለጠ ሚዛን የሚሰጥ መሆን አለበት። ያ ደግሞ ልምድን የሚጠይቃልም ብሏል። ምናልባትም ቀደም ሲል በፕሪሚየር ሊግ የተጫወተ ሰው ቢሆን እመርጣለሁ። አንደርሰን የተሻለ ይሆን ነበር። ምናልባትም እንደ ጉማሬሽ ያላቸው የተሻለ ሊሆን ይችላል። ይህ ዋስትና ያላቸው ተጫዋቾች ያስፈልጉናል። ምክንያቱም ቀጣዩ ዓመት ከባድ ስለሚሆን እነዚ አማካዮች ወዲያውኑ በቦታው ላይ ዝግጁ እንዲሆኑ እንፈልጋለን ሲል ሉዊስ